እሺ ዛሬ ስለ ኪዩብ ሩት እናያለን። ስለ ኪዩብ እና ኪዩብ ሩት እና ዛሬ የምናየው 64 የ64ን ኪዩብ ሩት ነው። በመጀመሪያ ኪዩብ እና ኪዩብ ሩት ምን እንደሆነ ነው። ኪዩብ የምንለው በመጀመሪያ አንድ ቁጥር ራሱን 3 ጊዜ አባዝቶ የምናመጣው ውጤት ኪዩብ እንለዋለን። ለምሳሌ አሁን እዚህ ጋር አንድ ራሱን 3 ጊዜ ደግሞ የሚመጣው ውጤት ኪዩብ ነው ማለት ነው። ለምሳሌ አሁን 1 ሲባዛ በ1 አንድ ራሱ ነው የሚሆነው። ስለዚህ ይሄኛው ኪዩብ ነው ማለት ነው። ኪዩብ እንለዋለን። እና ኪዩብ ሩት የምንለው ደግሞ ራሱ ቁጥሩ አሁን የመጣልን ውጤት አንድ ነው አይደለ? እሱ ቁጥሩ እሺ ኪዩብ ሩት የምንለው ከተሰጠን ቁጥር ውስጥ ራሱን የደገመው ቁጥር አንዱን ብቻ ነው የምናወጣው ማለት ነው። ራሱን 3 ጊዜ ሲደግም ኪዩብ ነው። ከዛ ራሱን የደገመው ቁጥር ራሱ ደግሞ ኪዩብ ሩት ነው ማለት ነው። አሁን ለምሳሌ አንድ ለራሱ ኪዩብ ሩት ነው። አንድ ራሱ ኪዩብ ነው፣ ለራሱም ኪዩብ ሩት ነው። አሁን ደግሞ የ64ን ኪዩብ ሩት ስንፈልግ እንዴት እንፈልጋለን እንላለን። የ64ን ኪዩብ ሩት ስንፈልግ 64ን እንተነትነዋለን በአብዚዛፍ እንተነትነዋለን እና ስንተነትነው 64ን በ2 32 ይመጣል። 32ን በ2 16 16ን በ2 8 ይመጣልናል። 8ን በ2 4 4ን በ2 2 ማለት ነው። እና እዚህ ጋር ስንት ሁለቶች መጡልን? 1 2 3 4 5 6 ማለት ነው። እና ይሄ 6 ሁለትን 3 ቦታ እናደርጋቸዋለን። ይኸው እዚህ ጋር 1 2 3። ምክንያቱም ደግሞ 3 ቦታ የምናደርግባቸው ምክንያቶች ደግሞ እየፈለግን ያለ ነው የ64ን ኪዩብ ሩት ስለሆነ ነው። የ64ን ኪዩብ ሩት እየፈለግን ስለሆነ 3 ቦታ እንከፍላቸዋለን። 3 ቦታ ስንከፍላቸው 2 በ2 4 ማለት ነው። ስለዚህ የ64 ኪዩብ ሩቱ 4 ነው ማለት ነው። እስቲ እንስራው። ስንሰራው ደግሞ 4 ሲባዛ በ4 የሚመጣልን ውጤት ስንት መሆን አለበት? 64 መሆን አለበት ማለት ነው። ስናየው 4 ሲባዛ በ4 እሺ መጀመሪያ 4 ሲባዛ በ4 የሚመጣልን 16 ነው። እዛ 16ን መልሰን በ4 ስናበዛው ስንት ይመጣልናል? 64 ማለት ነው።